አንደና መጣችሁ ዛሬ ደግሞ እንዴት አድርጋችሁ አፕሊኬሽን ዳውንሎድ ብቻ አድርጋችሁ እናንተ ባላችሁበት አካባቢ ማካኘት ለምሳሌ ሎኬሽን ኢትዮጵያ ውስጥ ሊሆን ይችላል እናንተ አካባቢ ሊሆን ይችላል ኦንላይን ስራዎች እንዴት አድርጋችሁ በአንድ አፕሊኬሽን አማካኝነት መስራት እንደምትችሉ አንድ ባንድ ማሳያችሁ ይሆናል ማለት ነው። ሎኬሽን አማካኝነት ለምሳሌ እኛ ያለንበትን አካባቢ ስልክ ወይም እኛ የምንጠቀመው በጉግል አማካኝነት ሎኬሽኑን ካጠና በአካባቢችን ላይ የሚገኙ የተለያዩ ኦንላይን ላይ ያሉ ጥያቄዎችን በአማርኛ ከሆነ እናንተ ያላችሁበት እና የምትጠቀሙበት ኢትዮጵያ ውስጥ ከሆነ በአማርኛ ያመጣል። ኢትዮጵያ ውስጥ ኢትዮጵያ ውጪ ከሆናችሁ ደግሞ በእንግሊዘኛ ያመጣላችሁ ማለት ነው። ጥያቄዎች ስትመልሱ እንደ ሰርቬይ ወይም እንደ ሪሰርች አይነት ጥያቄዎች ነው የሚያመጣው። ምርጫ ብቻ ነው የሚኖረው። ምርጫውን ስትመርጡ እንደናንተ ብር ይከፍላችኋል ማለት ነው። ብሩን ደግሞ ወጪ እንዴት እናደርጋለን የሚለው ሁሉ ስቴፖች አሉ። በካርድ መልክ የሚሰጣል። እንደገና ደግሞ ባካፕ ነው ቶፕ አፕ የሚደረግበት የራሱ የመጨረሻ ፕላትፎርሙ አለ ማለት ነው። ይሄ ቪዲዮ እስከ መጨረሻ ከነጋር ናችሁ ተከታተሉ። ይሄ ቪዲዮ ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። አሁን አንድ ባን እንዴት ማድረግ እንደምትችሉ ለእናንተ ማሳያችሁ ይሆናል። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ምክንያቱም ብዙዎቹ የዚህ ዩቲዩብ ቻናል ተከታታይ ናቸው፣ ነገር ግን ሰብስክራይብ የሚያደርግ በጣም ትንሽ ቁጥር እንደሆነ የሚያሳየው 90% የሚያክል ሰብስክራይብ የማያደርግ ግን ቪዲዮን የሚመለከት ነው ማለት ነው። ባካችሁ በእንቲትና ሰብስክራይብ ማድረጋችሁ እንዳትረሱ። ቀጥታ ወደ ዋና ሀሳባችን መለስ። አካውንት ጉግል አፕሊኬሽን ተከፍ ክሮም ሊሆን ይችላል። በተቻለ እናንተ ስልክ ላይ ያለውን ተከታታላችሁ ያያችሁ ከኔ ጋር በሁለት ወይም በሌላ በአንደኛ በኩል ሳውንድ እየሰማችሁ በሌላኛ ደግሞ እናንተ የራሳችሁን ከኔ ጋር አብራችሁ እንደዚህ መሄድ ትችላላችሁ ማለት ነው። አሁን ሰርች ባሩ ላይ ነክታችሁ ፐርሚስ ነው የሚላችሁ ነው ሰርች የምታደርጉት ማለት ነው። ፐርሚስ አፕ ብሎና መጥቶልኛል። ስለዚህ አፕሊኬሽን ዳውንሎድ እናደርጋለን ማለት ነው። ለምሳሌ እዚህ ጋር እንደምትከነክቱ እዚህ ጋር መጥቶልኛል። ፐርሚስ ኤርን ሞኒ ፎር ታስክ የሚላል። ለምሳሌ የሚሰጥ ታስክ አለ። ታስኮችን ያየን ብር የሚሰበስብበት ማለት ነው። እዚህ ጋር እንደምትመለከቱት ለምሳሌ ኤርን አፕ ቱ 5615 ኢትዮጵያ ብር ነው ያሳየ ያለው ማለት ነው። ኤርን ቱ አፕ ቱ የሚለውን ያሳየን ማለት ፌር ዌክ የሚል ነው። ምክንያቱም አሁን እዚህ ጋር መገንዘብ ያለባችሁ አፕሊኬሽን ዳውንሎድ ካደረጋችሁ በኋላ ማወቅ ያለባችሁ ነገር ምንድነው እናንተ ያላችሁበትን አካባቢ ግንዛቤ ውስጥ ማስገባ ልክ ነው። ጥያቄ ለእናንተ የሚያመጣው ጥያቄ በየቀኑ በብዛት አንዱ ሰርተን ከመጨረሳችን በፊት ብዙ ጥያቄ ሊያመጣልን ይችላል። እንዳይረቡ በባህሉ አንዳንድ ሊጠፋ ይችላል ማለት ነው። እናንተ ይሄን የሚመክራችሁ ሁሌ ይሄኛው ስራ ላይ ብቻ ይሄን የተከታተላችሁ ይሄ አፕሊኬሽን ተጠቅሞ ሳይሆን የተለያዩ እንደዛ አይነት አፕሊኬሽኖች ብር የሚከፍሉ አሉ። እነሱ በሂደት የተከታተላችሁ 3-4 ለምሳሌ እንደዛ አይነት አፕሊኬሽን ብር የሚከፍል በትክክል የተረጋገጠ እና ሰው እንዳጠንተው በትክክል የሚሰራ ከሆነ እናንተ ሼር ካደረገ 3-4 አፕሊኬሽን አላችሁ። እናንተ ለምሳሌ ቲክቶክ ዝም ብሎ ስክሮል ብታደርጉበት ሰዓት ላይ ይሄን መጠቀም ብትችሉና እንደዛ አይነት ቪዲዮዎችን ተከታተላችሁ አፕሊኬሽን ዳውንሎድ አድርጋችሁ በአፕሊኬሽን ነፃ ምንም ሌላ ነገር ሳያስፈልግ አሁን ይሄን ሰዓት የምንጠቀመው ቲክቶክ ለጊዜ የምናቃጥልበት የተለያዩ ቦታ ላይ ዝም ብለን የምናሳልፍበትን ዝም ብለን ስክሮል ከምናደርግ እንደዛ አይነት ጠቃሚ ነገሮችን ያየን የእውነት ይከፍላሉ አይከፍል የሚለው በትክክለኛ የተገለጸበት ወይም እንደዛ አይነት ስቴፕ ተከታተላችሁ ተሸላ አይታችሁ ልክ ነው አይደለም የሚለው ራሱ ኮመንት ቦታ ላይ ማስቀመጥ ትችላላችሁ ማለት ነው። ምክንያቱም አሁን ዝም ብለን ስክሮል የምናደርገው አለ ቻት የምንደራረግበት አለ የሚጠቅመን ለማይጠቅም ነው። ይሄ ማለት ቻት መደራረግ አይጠቅምም ማለት ሳይሆን ቢጠቅም አለ የማይጠቅም አለ። ስክሮል ለምሳሌ ቲክቶክ ላይ ስንገባ ማንም ውጣ የሚለን ሰው የለም። ስክሮል እያደረግን ብዙ ጊዜ እናቃጥል ለማን ነው እኛ በራሳችን ካላቆምን በስተቀር ማንም አቁም ብለን እንደሆነ ያቆመ ሰው የለ። በራሳችን ብቻ እንድናደርግ ማለት ነው። ነገር ግን እንደዚህ ከሚሆን ለምሳሌ ካርድ መግዣ ራሱ ለምሳሌ እንደዚህ አይነት ነገሮችን እየሰራን ካርድ ራሱ መግዛት የሚችል አይነት ፎርሙ በጣም በአንድ በኩል ደግፈናል ማለት ነው። ስለዚህ ይሄን እስከ መጨረሻ ቪዲዮ ተከታተላችሁ በኋላ ኮሜንት አስቀምጡልኝ። የተለያዩ ነገሮች ደግሞ ዲስከስ የምናደርግበት ቴሌግራም ቻናል ላይ መግባት ከፈለጋችሁ ሊንኩን ከስር አስቀምጥላችኋለሁ። ሰርች አድርጋችሁ ዳውንሎድ ለእናንተ ማይል ከሆነ ኮሜንት ቦታ ላይ አፕ ምናምን ብላችሁ ጠይቁኝ እና እናንተ ማስቀምጥላችሁ ይሆናል። ካልሆነ ደግሞ ቴሌግራም ላይ አፕሎድ ካደረግኩም በኋላ እናንተ በቴሌግራም ሊንክ ከስር ሚስት ቦታ ላይ ባስቀምጡልኝ ነግታችሁ ቀጥታ መግባት ትችላላችሁ ማለት ነው። እሺ ውድ ተከታታዮች አሁን የፈለግናት አፕሊኬሽን ዳውንሎድ አድርገን ጨርሰናል። ቀጥታ አፕሊኬሽኑን ከፍተን እንገባለን። እንደምትፈልጉት አፕሊኬሽኖችን ትመስላለች ማለት ነው። አፕሊኬሽኑ እንደዛ አንድ ክሊክ ካደረጋችሁ በኋላ አፕሊኬሽኑ እናንተ ይከፈትላችኋል። አፕሊኬሽን እንደዚህ ከፍተ ከገባን በኋላ የተለያዩ መጠየቆችን ይጠይቃል። አክቲቭ እንዳደረግ የመጀመሪያ ስለሆነ ሳይን አፕ ምናምን ያስፈልጋል ማለት ነው። እዚህ ጋር እናንተ እንዳይታይ ያደረኩት ኮፒራይት ነው እንዳይለኝ ነው። እንደናንተ የማይታይ ከሆነ የመጀመሪያን በጎግል ስለምከፍት ኮፒራይት እንዳይዝብኝ ምናምን ብዬ ነው እንትን ያልኩት። ስለዚህ
በጎግል በአንድ አካውንት እስኪ ሳይን አፕ አደርጋለሁ። በሁለታችሁ እና አዲስ በሆነ ክፈቱ፣ ካልሆነ በጎግል አማካኝነት ያለውን አፕሊኬሽን ወይ ያለው በኢሜል አማካኝነት ያለውን በጎግል አካውንታችሁ መክፈት ይችላልላችሁ። እንደዚህ በአንድ ኢሜል አለው አደረኩኝ። እናንተ ላይታይ ይችላል፣ ነገር ግን ለኮፒራይት ብዬ ነው፣ ችግር የለውም። እሱን እናንተም ስጠይቅ እንትሪጋታ ይላልላችሁ ማለት ነው። ስለዚህ እንደዚህ ከፍታችሁ ትገባላችሁ። በአንድ ኢሜል ከፍታችሁ እንደዚህ ገባችሁ በኋላ ቀጥታ ወደ መክፈት ወስደን ማለት ነው። ክፍሉ እንግዲህ እዚህ ጋር ተርምና ፖሊሲ የሚል አለ። ተርምና ፖሊሲዎችን እዚህ ጋር አንድ ጊዜ ክሊክ እናደርጋለን። ኮፍሪን ካልን በኋላ እዚህ ጋር አሁን አፕ ላንጉዌጅ የሚል አለ። አሁን እዚህ ጋር ነው እናንተ አጋጣሚ ይሄ ቪዲዮ ያያችሁ ያላችሁት ውጭ ሀገር ላይ ከሆናችሁ በእንግሊዝኛ ብታደርጉ የምመረጠው፣ ምክንያቱም ኢትዮጵያ ውስጥ እንዳላችሁ እንዳይቆጥር ማለት ነው። ምክንያቱም እናንተ ያላችሁበት አካባቢ ብዙ ጥያቄ እንዲመጣና ብዙ ስራዎች እንዲሰሩ ያስችላል። አካባቢ ላይ ለምሳሌ ኢትዮጵያ ውስጥ ብዙ ጥያቄ በኦንላይን እንደዚህ ማይለቀ ከሆነ ብዙ ላይ መጣልኝ ይችላል። ውጭ ሀገር ላይ ከሆናችሁ ግን እንግሊዝኛዋን ትመርጣላችሁ። ኢትዮጵያ ላይ ያላችሁት እናንተ ምን ትመርጣላችሁ? አማርኛ የሚለው ከስር ስክሮል ያደርጋችሁ ትመርጣላችሁ ማለት ነው። ምክንያቱም አካባቢያችን ሎኬሽን ሲንከፍት ኢትዮጵያ እንደሆነና እንደገና ኢትዮጵያ ውስጥ ራሱ የትኛው እንደምትገኙ አዲስ አበባ ነው፣ ጅማ ነው፣ ድሬዳዋ ነው፣ የቱ ጋር እንደምትገኙ ሎኬሽኑን በስልክ አማካኝነት ጎግል ስለሚያውቅ እናንተ መክፈት ያለባችሁት እንግሊዝኛውን ሳይሆን አማርኛውን ነው። እንግሊዝኛ የምትከፍቱ ከሆነ ያው ብትደብቁም እሱ ራሱ ስለሚያውቅ ችግር የለውም፣ ውስጥ አድርጎ የሚያመጣላችሁ በአማርኛ ስለሆነ ማለት ነው። ሌሎች ውጭ ሀገር ላይ ያላችሁት ግን እንግሊዝኛው ባለበት ታደርጋላችሁ። እኛው ኢትዮጵያ ለምሳሌ አሁን እኔ ኢትዮጵያ ውስጥ ስለሚገኝ ምን ያለው ከስር ያለውን አማርኛ የሚለውን መርጬ አስቀምጣለሁ ማለት ነው። እኔ ለምሳሌ ቼንጅ የሚለውን ወደ አማርኛ ቀየርኩኝ ማለት ነው። እንደዚህ ወደ አማርኛ ከቀየረ በኋላ ይቀጥሉ የሚለውን እነካለሁ። ይሄን ሲም ጽፎልኛል ማለት ነው። አማርኛ ስለመረጥኩ እኔ በአማርኛ ዊናውን መጀመሪያ እንደነገርኳችሁ ውጭ ሀገር ላይ ካላችሁ እናንተ በእንግሊዝኛ ታደርጋላችሁ ማለት ነው። እዚህ ጋር ምን ያለው ዮሐንስ ብዬ እዚህ ጋር መርጣለሁ ማለት ነው። የኔ ትውልድ ዘመን ይላል። የትውልድ ዘመናችሁን እሱ ችግር የለውም፣ ብዙም ቼክ አደረግም ዝም ብለን ማስቀመጥ እንችላለን፣ ብዙ ስለዛ ቼክ ስለማድረግ ማለት ነው። ለምሳሌ እዚህ ጋር የኔን 1994 ብዬ አሞላለሁ። ይቀጥሉ ይላል። ከዛ አረጋግጥ የሚለውን ቼክ እናደርጋለን። ይሄን ቼክ አደረግን በኋላ በራሱ ጊዜ አድራሻን ያጋራው እዚህ ጋር ነው። ቅድም እንደነገርኳችሁ ለምሳሌ ያላችሁበትን አካባቢ በራሱ ጊዜ በሎኬሽኑ አማካኝነት ማወቅ ስለሚችል እናንተ ብትደብቁም ስለሚያውቅ ማለት ነው። ለምሳሌ አድራሻን ያጋራው ያለው ምንድነው ሎኬሽን ክፈት ነው ያለበትን አካባቢ እንዴ ለማወቅ ስለፈለገ አሁን ስልክ እንደምትወሩት እዚህ ጋር ስልክ ላይ ያለው ሎኬሽን ነው ያሳየን ያለው ማለት ነው። ስለዚህ ምን ያለው የአድራሻ ያጋራው የሚለውን አንድ ጊዜ ክሊክ አደርጋለሁ። ከዛ የምጠቀምበት ሳት ላይ እንደከፍትልኝ ያን ፍቃድ የሚለውን ነገና ካለው ይፈቅዳለሁ። ከዛ አለው ያርፋሉ ማለት ነው። ትንሽ እንደዚህ ሰርች ካደረገው በኋላ አካባቢያችን ላይ ያለውን ጥያቄ ያመጣልናል። ጥያቄ እንዳለ በእንትን ነው በብር ነው ሪሰርች አይነት ነገሮች ወይ ያላስለቀቁ ነው ለኛ የሚያመጣው። ሪሰርች ደግሞ በእኛ ስንሰራ እንደነሱ የፈለጉትን ጥያቄ ጠይቀው ይረዳሉ፣ ለኛ ደግሞ ክፍያ ይከፈልልናል ማለት ነው። ከዛችን ኔክስት ካደረኩኝ በኋላ አሁን ሪቮልቭ አልጎ ጥያቄ ምናምን ሊሆን ይችላል፣ ብዙ ነገሮች ማመጣው ነው ያሳያል። ከዛው ኔክስት ያለው ኔክስት ካደረኩኝ በኋላ ጥያቄዎቹን አካባቢ ላይ ያለውን ሪቮልቭ አድርጎ ሎኬሽን ስለተከፈተ ያመጣልኛል ማለት ነው። ሎኬሽን ስላልተከፈተ ነው እንደዚህ የሆነው ማለት ነው። ለምሳሌ ሎኬሽን ከፍቻለሁ አሁን ይሰራልኛል። አሁን ሎኬሽን ስለተከፈተ ኢንቮልቭ ያደረገ ነው ያለው። ሎኬሽን አማካኝነት ያለው ጥያቄዎችን ሎኬሽን ለምሳሌ መጀመሪያ እንደጠየቀኝ በአማርኛ ስለሆነ አማርኛው ነው የሚያመጣልኝ። ጥያቄ ሊሆን ይችላል። ሳይን አፕ ማድረግ አለብኝ፣ የመጀመሪያ ቶፕ አፕ ማድረግ አለብኝ። ለምሳሌ አቅራቢያ ያሉ ተግባሮች ለመለየት እና ለማግኘት መተግበሪያ አገልግሎት ላይ የማይውሉበት ጊዜም ቢሆን የጀርባ አካባቢን ይጠቀማል። ማንቂያዎችን ለመቀበል መተግበሪያ ቅንብሮች ውስጥ ማሳወቂያዎችን መብራታቸውን ያረጋግጣል። ሎኬሽን ሁሌ ክፍት መሆን አለበት የሚለውን ነው እየጠየቀ ያለው። በሎኬሽን አማካኝነት ያቀው ስለሚለቀቅ ሎኬሽኑ ክፍት መሆን አለበት ብሎ ነው እየጠየቀኝ ያለው። ስለዚህ ጋር ወንድ ያልፋለው ጥያቄ የኔ ዝርዝሮች የሚለውን ጾታ እየጠየቀኝ ነው። እሺ ከሚከተሉት የትኛው አካባቢ እንደምኖር በተቻለ ሁኔታ የሚገልጸው የትኛው ነው? ከተማ መሀል ከተማ የሚለው ማለት ምክንያቱም አብዛኛው ከተማ ላይ ጥያቄው እንደሚደረገው ጾታ ምንድነው የሚለውን ወንድ የሚለው ሰሌክት አድርጋለሁ። እሺ መሀል ከተማ ብያለሁ። እሺ ጾታ ምንድነው? ወንድ። የሚከተሉት መሀል ከተማ አቅርብ የሚለውን እሺ ብዬ አቅርብ የሚለውን አው ብዬ ተስማምቼ አቀርባለሁ። ከዛ እንደገና ወደ ሌላ ሀሳብ ነው የሚያልፈው። አለው ኦል ዘ ታይም የሚለውን መረጥኩኝ። ስለዚህ ጨርሻለሁ ማለት ባር የገበያ ቦታ የሚለው አሁን እዚህ ጋር ጥያቄዎቹ ማለውና አሁን አዘምን ነው እያለ ያለ ጥያቄዎችን ለማምጣት ለምሳሌ መግለጫ የኔ ዝርዝሮች ያልተሞሉትን ደፍተን ቼክ ነው ስራ ቅጥር ሁኔታ ምንድነው? ይሄን ጥያቄዎችን እናንተ የፈለጋችሁትን ትሰራላችሁ። ጥያቄዎች ሲሰሩ እናንተ የሚመጣላችሁ ማለት ነው።
የፈለጋችሁ ሃይማኖት ሊሆን ይችላል ይጠይቃል። መጠየቆቹ አሉ እናንተ አማርኛም ስለሆነ ለምሳሌ እዚህ ጋር የእርሶ ብሔር ወይም የዘር ሐረግ ምንድነው ከዚህ በታች ከአካባቢ ተወለዱ እንደ ሲምሎን እየጠየቀ ነው። ለምሳሌ እዚህ ጋር ለምሳሌ እዚህ ጋር እያሞላን መሄድ እንችላለን ጥያቄዎችን ማለት ነው። እያነበባችሁ እናንተ የሚላት ጥያቄ መምረጥ ትችላላችሁ ማለት ነው። ጥያቄዎችን ስንጨርስ ነው ለምሳሌ እዚህ ጋር ያላገባ ምናምን የሚለን ተስጠይቀኝ ነው ማለት ነው። እንደዚህ ያሙላን ከጨረስን በኋላ ይሄ መጨረሻ ላይ ስንጨርስ ነው የሚያደርገው። ጥያቄዎቹ ሲመለሱ ወደ ታች ወሰደ ነው ያለው። ለእናንተ ለማሳየት ያክል ነው። ጥያቄውንም በደንብ ሳላነብ ያለፍኩ ያለሁት ጥያቄው አንድ ጥያቄ ብቻ ነው ቀረኝ። ለምሳሌ እዚህ ጋር አንድ ጥያቄ አሁን ጨረስኩኝ። አቅርብ የሚለው ላይ አንድ ክሊክ አድርጋለሁ። አቅርብ የሚለውን አዎ ብዬ ተስማምቼ አቀርባለሁ። ጥያቄ ሰራሁትን ማለት ነው። መግለጫዎቹን አሁን ወደ ኋላ ተመልሷል። ጥያቄ ምናምን ካለ እንደገና ቼክ እናደርጋለን። ጥያቄዎቹ ሲኖሩ ጥያቄ ስንሰራ ወደ ብር እየቀየረ ስለሆነ ማለት ነው ጥያቄዎቹን የምንሰራው ወደ ኋላ አሁን እየተመለሰ ነው። መግለጫ የሚለውን ቼክ ያደርግ ነው። ስለዚህ አሁን የሰራሁትን እንደዚህ ቼክ አድርገው ያስቀምጥልናል። እዚህ ጋር እንደምትለው 000 ዝም ብሎ ያስቀምጣል። እዚህ ጋር ምን ያህል ክፍያ የሌለው ተግባር ስልጠና ፎቶዎች እንዴት በትክክል ያነሳሉ የሚለውን መጀመሪያ ጥያቄ ያስቀምጥልኛል። ለምሳሌ እዚህ ጋር ከ1 እስከ 3 እስከ 4 ደቂቃ የሚሆን ጥያቄ ነው ያመጣልን ማለት ነው። ይሄን ጥያቄ በፍጥነት ሰርች እንሄዳለሁ። ይሄ ጥያቄ ለምሳሌ አሁን አካባቢያችሁ ላይ ጥያቄ ሲኖር እዚህ ጋር ነው የሚያስቀምጠው። ዋሌት የሚለው ላይ መለሳለሁ። የኔ ገቢያዎች የሚለው ባዶ ነው ያለው። እንግዲህ ምንም ስላልሰራሁ ማለት ነው። ቢትኮይን አለ። ቢትኮይን ወጪ ገንዘብ ብር 571 ነው መጨረሻ። ሞባይል ቶፕ አፕ ከሆነ አነስተኛ ወጪ ገንዘብ በ50 ብር ነው የሚጀምረው። እሱ ነው ኦኬ። ሎኬሽን ቀይሬ ነው ማለት የምንችለው። ለምሳሌ መጀመሪያ ከነበረበት እንደዚህ ከወጣው በኋላ ሌላ ጥያቄ መጥቶልኛል። ቼክ ማድረግ አለባችሁ። ሎኬሽን ክፍት መሆን አለበት። አሁን እዚህ ጋር እንደምልክቱት የኔ ገቢዎች የሚል ላይ 0 ነው ያለው። ለምሳሌ አሁን ከስር ተግባራት ዋሌት የሚላል ተግባራት ዋሌት እና አካውንት የሚላል አካውንት ገቢ ወጪ የምናደርግበትን የምናስተካክልበት ሲሆን የመጀመሪያ ተግባራት እኛ የሰራንበትን የሚያስቀምጥበት። አሁን እንደነገርኳችሁ ወጣችሁ ሲገቡ ሎኬሽን ከፍታችሁ ከወጣችሁ ባለ ተመልሳችሁ ስትገቡ የሆነ ጥያቄ ያመጣል። ለምሳሌ እዚህ ጋር ያገኙም ብሎ ምን ስንት ተመቷል 12 ብር መስራበትን ከ5 እስከ 10 ደቂቃ ሰርቼ ጥያቄውን ሰርቼ 12 ብር ማግኘትበትን ያመጣልኛል። አንድ ጊዜ ክሊክ አደርጋለሁ። ጥያቄዎችን አነባለሁ ማለት ነው። አድራሻ ጠቋሚ ተግባር ነው ብሏል። ምስል ፎቶ ነው አሁን ጀምር ብሏል። ከስር ካለው ከዛ ኢሜጆቹን ያዩ ጥያቄዎችን እየመለስኩ መጨረሻ ላይ 2 ደቂቃ ነው የማይሞላ ጊዜው ስንጨርሳለን። ከዛ 12 ብር ነው እኛ ምልኩ ማለት ነው። ሎኬሽን ዘግታችሁ እንደገና ተመልሳችሁ ስትገቡ እንደዛ አይነት ጥያቄዎችን ነው ለእናንተ የሚያመጣላችሁ ማለት ነው። ስለዚህ ኤክስፓየርድ የሚያደርገው ደግሞ አንድ ከተሰጠበት ለምሳሌ 1-2 ቀን ሊቆይ ይችላል። በጊዜ የማይሰራ ከሆነ ግን ኤክስፓየርድ ያደርጋል ማለት ነው። ለምሳሌ ሎኬሽን ችግር ነው እንደዚህ እንዲሆን ያደረገ ያለው ሎኬሽን አሁን ከፍቻለሁ። አሁን ጀምሩ ነው ያለው። ስለዚህ እሱን ነካለው። እሱ ከነካው በኋላ ጥያቄውን አንድ በአንድ ያመጣል። እሺ ቀጥል ብሏል። ለምሳሌ በአካባቢ ህይወት ምን እንደሚመስል ያሳያሉ የሚል ነው። ፍቀድ ይላል አለው አድርጋለሁ። ከዛ ቀጥታ ፍቀድ ብሏል። ለምሳሌ ቀጥታ ወደ ጥያቄውን ገባለን። ለምሳሌ ይህ ጥናት በአካባቢ የሚገኙ ክሊኒክ ይጠይቃል ብሏል። ለምሳሌ ይህን ጥናት ለመስራት 2 ፎቶዎችን ማንሳት፣ ቦታ መመዝገብ እና ጥቂት ጥያቄዎችን መመለስ ይሆናል። ይቀጥሉ የሚላል። ለምሳሌ ጥያቄውን አይታችሁ በጣም የሚገብራችሁ ከሆነ ማለት ትችላላችሁ። አይ ጥያቄ አይሆንም የምትሉ ከሆነ ለምሳሌ መተው ትችላላችሁ ማለት ነው። እንደገና ደግሞ እንደዚህ አይነት ጥያቄ ሲያጋጥማችሁ ወጣችሁ እንደገና ሌላ ጥያቄ ለመስራት ሌላ ጥያቄ እዚህ ጋር ስለሚለቀቅ እንደዚሁ ማለት ነው ማለት ነው። ሲቪ ሴቭ የተደረገ ነው ያለው 12 ብር ነው። ለምሳሌ ጥያቄ የሚከፍለው ከስንት ከ5 እስከ 10 ባለው ጊዜ ውስጥ ለምሳሌ ካሜራ አንሳ ያለኝ ስለሆነ ክሊኒክ ላይ ሄዶ ካሜራ ማሰራት ስላለብኝ ዘግቼ ወጥቼ እንደገና መክፈት ይችላል። ጥያቄ ካለ ያመጣልኛል። ከሌለ ደግሞ በሌላ ቀን ጠብቄ እገባለሁ ማለት ነው። ገብታችሁ ቼክ ማድረግ ብቻ ነው። ከዛ ጥያቄ ሲኖር ጥያቄውን ያመጣላችኋል። ቀላል ሲሆን ስላለ ከባድ ከሆነ መተው እንችላለን። ብሎኬሽን አማካኝነት የሚያመጣልኝ ማለት ነው። አዲስ ከሆነ የግድ ብሎኬሽን አማካኝነት ያመጣል ማለት ነው። ጥያቄ ሲኖር ለምሳሌ ይሄን አሁን ለምሳሌ ዘግቼ እንደገና ወጥቼ ማየት እችላለሁ።
ለምሳሌ ቀጣም እንደዛ ነው ጥያቄ እናንተ ሲመጣ ቀላል ከሆነ መስራት ከባድ ከሆነ ዘግታችሁ መውጣት ነው። ምንም የሚያስቸግር ነገር የለውም። በጣም ደግሞ ዝም ብላችሁ የምትሰሩበት ካሜራ ምናምን የሚያስፈልግ ማሳት የሚያስፈልግ አለ ክሊኒክ ምናምን ጥያቄ ሲኖሩን ሲሆን ነው እንደዚህ ያደረገኝ። ስለዚህ ትንሽ ሰዓት ቆይቼ ምናምን መግባት መውጣት እንደገና ቼክ ማድረግ የነበረብኝ ማለት ነው። ስለዚህ የሌሎች ጥያቄዎች እንደዚህ በዚህ መልኩ ይመጣላችኋል። ወደ ውጭ ሀገር ከሆናችሁ በእንግሊዝኛ ማካፈል እናንተ ይልክላችኋል ማለት ነው። ጥያቄ ካላችሁ መጠየቅ ትችላላችሁ። በሌላ ቪዲዮ እስከምንገናኝ ባላችሁ በሰላማችሁ ዮሐንስ ነኝ። ስለዚህ እንደዚህ አይነት ቪዲዮዎችን ሁሉ እንድደርሳችሁ ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። ባላችሁ በሰላማችሁ ወዳችኋለሁ። ቻው